ያፌት የቢንያምን ያገተው ያክስቱ ልጅ እንደሆነ ማወቁ በጣም አሪፍ ነው እያላችሁ ነው በኮሜንት። ምክንያቱም በደንብ አድርጎ ልኩን ያስገባዋል እያላችሁ ነበር በኮሜንት። እውነት እኔ ራሴ ተመችቶኛል። ምክንያቱም ያፌት ይሄን ነገር ከሰማ ራሱ ያፌት ቢንያምን መያዝ ስለሚፈልግ ከሱ ካክስቱ ልጅ ያስለቅቀዋል ማለት ነው። ይሄ ማለት ደግሞ ልጁን ራሱ አፈር ነው የሚያስግጠው። ገና ልኩን ያሳየዋል፣ ማን እንደሆነ ያፌት ያሳየዋል ገና ማለት ነውና ማወቁ እኔ ራሴ በጣም ተመችቶኛል። ልክ ምን ብሎ ከተቀመጠበት ሲነሳ ነበር ያለቀው። ይሄ ልጅ ምን ሊፈጠርበት ይችላል? ምን ሊሆን ይችላል? በጣም ከባድ ነገር ነው። ምክንያቱም በጣም ልጅ ነው፣ ህፃን ነው። ይሄን ነገር ያደርጋል ብሎ አልጠበቀም እና ስለዚህ ገና ብዙ የሚፈጠር ነገር አለ ማለት ነው። ገና ልኩን ያገኛል ዛሬ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። የሀረግ ድራማ በተለቀቀው ላይ ብዙዎቻችሁ ራሳችሁን ሀሳብ እየሰጣችሁ ነው። እኛም ይሄን ነገር ነበር የምንፈልገው። ያፌት ያክስቱ ልጅ ይሄን ነገር እንዳደረገ ማወቅ ነበረበት። ስላወቀ በጣም ደስ ብሎናል ብላችኋል። ምክንያቱም እሱ አወቀ ማለት ቢንያም ያለበት ቦታ ይታወቃል። ያፌትን በእርግጥ ቢንያምን ይፈልገዋል። ቢሆንም ግን ደግሞ እንደዚህ አይደለም የሚያደርገው ብዬ አስባለሁ። እሱ ምንም ድምጹን አጥፍቶ ነበር ጸጥ የሚያደርገው እንጂ በጭራሽ እንደዚህ አይደለም የሚደበድበው። እየደበደበ ቁጭ ያደረገውም እና ምክንያቱም በጣም ብዙ ነገሮችን መረጃ ስለያዘበት ማለት ነው። እሱ ስለነበር ያሳሰረው። አሁንም ደግሞ ቢሆን መረጃውን እንትን ለማለት አርፈ ትቀመጣለህ ወይንም እያለ በቤተሰቦቹ በሚወዳቸው ሰዎች ያስፈራራዋል። ከዛም በኋላ አርፎ ካልተቀመጠ ነበር ወደዚህ ነገር የሚመጣበት ማለት ነው። ልኩን ስጡት ወይንም ዋጋውን አሳዩት ብሎ ወደውኑ ማታ ላይ ትዕዛዝ ባዘዘ ሰዓት ነበረ ከእንደገና ይሄኛው ልጅ ያገተው ማለት ነው። እና አሁን ላይ ይሄ ነገር ማወቁ ለኛ በጣም ጥሩ ነው። ጽዮንም ይሄን ነገር በህይወት እንዳላውቃለች። ናታንም ደግሞ ስራ ሊገባ ነው። ይሄ ስራ ናታን በጣም ደስ ብሎታል። ስራ ሊጀምር ስለሆነ ደውላለት ስራ ፈልጋለሁ ብለሃል ናና ስራ ጀምር ብለዋለች። የዛች የአዲሷ ልጅ እናት ማለት ነው። እንግዲህ እሱም ደህና ስራ ያገኘ መስሎት እንጣጥ እያለ እየዘለለ ልብሴን ቀይሬ ነው ተዘጋጅቼ ነው እንደዚህ አይደለም መሄድ ያለብኝ ብሎ ወደ ቤት ተመልሷል። እሱ ግን እየሄደ ያለው ወደ ከባድ ወንጀል ነው ናታን እየሄደ ያለው። ምክንያቱም እናቲቱ የምትሰራው ስራ ቢኖራትም ቢሮ ቢኖራትም ልክ እንደ ያፌት ህገወጥ የሆኑ መድኃኒቶች፣ ህገወጥ የሆኑ ነገሮች፣ አገርን ህዝብን የሚጨርስ ነገር ነው እያስመጣች ከወደ ህገወጥ ነገር እያስገባች የምትሰራው ማለት ነው። የገዛ ልጇ ራሱ የሚጠላት ህገወጥ ነገር ስለምትሰራ ነው እናቲቱ ማለት ነውና ስለዚህ ናታን አሁን ስራ አግኝቻለሁ ብሎ ስራ ሊገባ ነው። ግን ደግሞ የሆነ መጥፎ ወረቀት አምጥተው አስፈርመውት ሌላ የማይወጣው ጣጣ ውስጥ ነው የሚያስገቡ ብዬ አስባለሁ ናታንን። ምክንያቱም የናታንን ዙሪያውን አጣርታለች። ህገወጥ ነገሮች ላይ መጥፎ ነገሮች ላይ እንደሌለበት አውቃለች። ጽዮንም ደግሞ ፑቲክ እንደነበራት ያለው ነገር ኢንፎርሜሽን ስለ ቤተሰቦቹ አጣርታለች ማለት ነው። ግን ንጹህ ሰው እንደሆነና ስለ እንደዚህ አይነት ስራ እንደማያውቅ ካወቀች በኋላ ግን ወደ ስራ ልታስገባው ነው። አሁን ላይ ናታን በጣም ወደ መጥፎ ነገር ውስጥ እየገባ ነው። እንዴት እንድናስቆመው እንደምንችል አናቅም። በጣም ከባድ ነው ማለት ነው። ለማንም ለቤተሰብም ስራ እንዳገኘም አልተናገረም። ጣጣ ውስጥ ሊገባ ነው ናታን ማለት ነው። ቤተሰቦች እናንተስ ምን ትላላችሁ? አሁን ላይ ያለበት ሁኔታ በጣም ከባድ ነው። ናታን ከአንዱ ችግር ወጥቶ ወደ አንዱ ችግር እየገባ ነው። ምን ሊፈጠር እንደሚችል ግን ማሰብ በጣም ከባድ ነው። ቤተሰብ ከምላችሁ በላይ ማለት ነው። እና እስኪ ሀሳባችሁን ኮሜንት አስቀምጡልኝ። ናታን እናቲቱ ያቺኛይቱ እናቱ የልጅቷ እናት የምትሰራው ህገወጥ ስራ ነው። የሆነ ወረቀት አስፈርሞት ችግር ውስጥ ሊካተት ነው ብዬ አስቤያለሁ።